የፍቅር ጥልቅ የሆነ ፍላጎት እሳት ስሜት ሲንቀለቀል አስተዋለች። በዚህ እሳት እሷም እንደምትቃጠል ታውቃለች። ለዚህ ዝግጁ ነበረች። እሷም አብራ ለመቃጠል ትፈልጋለች። ግን የሚያጠፋ እሳት አልነበረም። እንደውም ወደ ሕይወት ልምላሜ የሚወስድ እሳት ነበር። ዝግጁ ነበሩ። ሁለቱም ኤድዋርድም ኤማም በፍቅር እሳት ለመንደድ ዝግጁ ነበሩ። ስለፈጠራችሁ ተቃጠሉ። ስንት ገጽ ነው የማነበው? መቼ ነው እነዚህ የሚቃጠሉት? ወይ ዳሪያ፣ አስደነገጥሽኝ እኮ። ምን ተፈጥሮ ነው? ምንም። ዳሪያ ውዴ፣ ይሄ እያደረግሽ ያለሽው ነገር በጣም ያሳፍራል። ለራስሽ ስል እኮ ነው ይህንን የምልሽ የኔ ልጅ። አልፈልግም እማዬ። ዛሬ በጣም ትዕግስቴን እየተፈታተናችሁት ነው። እማዬ፣ ምን ተፈጠረ? ሐኪሙ ብሬስ ማድረግ አለባት ብሏል። እና ምን ችግር አለው? አዎ ምን ችግር አለው? አንቺ ምንሽ ተነካ? የኔ ቆንጆ ልጅ፣ ብሬሱን ለትንሽ ጊዜ ነው የምታደርጊው። ከዛ ጉንጬን ድዴን አመመኝ ምናምን ማለቱ ይቀራል። ስቃይ ሁሉ ያበቃልሻል። ለ1 ዓመት ነው ያለው ውዴ። ለሁሉም ነገር እኮ ጊዜ አለው። ጊዜ ልክ እንደ ወፍ ነው፣ በሩ ያልፋል። 6ኛ ሲ ክፍል ያለች ልጅ አድርጋ እንዴት ነው በሱ የምትበዩ? አፍሽ ውስጥ አይወጋሽም? እያሉ ሲሳለቁባት በደንብ ነው ማስታውሰው። እስከማውቀው ድረስ የኔ ልጅ ማንም ሊሳለቅባት አይችልም። እንግዲህ በቃ አልፈልግም ካልሽ ይቀራል። ደስ እንዳለሽ። ለራስሹ ጤና ስል ነው አድርጊ ምልሽ። ለራስሹ ብዬ ነው። ምንም ችግር የለውም። ካልፈለግሽ መቅረት ይችላል። ሳዲቅ፣ ምን ተፈጠረ? ምንም። ዶኑሽ ወድቃ ነው። ነግሬያት ነበር። የጣድሹ ነገር አለ? ያረረ ነገር ይሸተኛል። ውይ ምግቡ ነው። ሙሉ መጥበሻ ምግብ አረረ። የእውነት አብዳለሁ። ሁሉንም ነገር ብቻ ማድረግ አልችልም። ስራዬን ትቼ ለ1 ሰዓት ሙሉ ይሄንን ስሰራ ነበር። ሁሉንም ነገር ማዳረስ አልችልም። ሩዙም መጥበሻውም ሁሉም ነው የተበላሸው። ደግሞ መጥበሻው አዲስ ነበር። በጣም ነው ያዘንኩት። ያሳዝናል። አትዘኝ ውዴ፣ አትዘኝ። ተመልከች፣ የመጨረሻ ኩፖኒን እየቆረጥኩ ነው። የሚቀጥለው ሳምንት መጥበሻ እንገዛለን። ለአሁኑ ችግር የለውም። በእርሾና በአቼቶ አድርጌ ይዘፈዝፈዋለሁ። ከዛ በደንብ አጸደዋለሁ። እሱን ለቱርካና ጥሎሽ አጠራቅሜው እቁባችን ጥቅም ላይ ይውላል። ስለ ቱርካና ጥሎሽ ማሰቡን እርሺ ውዴ። ለራሷ እንዳጠራቀመችው አድርገሽ አስቢው። ምን ማለት ነው? ትላንትና ገበያ ውስጥ ማን እንዳስቆመኝ ታውቂያለሽ? ማ? ሩቻን።